በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ደብር አስተዳዳሪ አባቶች፣ ካህናት፣ ዲያቆናት፣ መነኮሳት፣ ዘማሪያን፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። በዚህ በመንፈስ ዓለም ውስጥ ያሉትን እርግማኖች የምንመለከት ይሆናል። ይሄውም በመዝሙረ ዳዊት መዝሙር 108 በቅንፍ 109 ቁጥር 6 ላይ እንዲህ ይላል። ሲም ላዕሌሁ ኃጣ ወሰይጣን ይቁም በየማኑ። ኃጢአተኛን በላዩ ላይ ሹም በቀኙም በኩል ሰይጣን ይቁም የሚል ቃል እናገኛለን። በላዩ ላይ ኃጢአተኛን ሹምበት ይላል። እርግማን ነው ይሄ። እርግማን መንፈስ እንዴት ወደ ሰው ሕይወት ሊመጣ እንደሚችል እየተወራረሰ እየዘለቀ እንደሚመጣና እኛም ከዚህ አንፃር ልንገነዘበው የሚገባ እውነቶች አሉና ወደ ኋላ መለስ እያልን አንዳንድ ነገሮችን ስናስብ እንዴት ነው ትውልዳችን በየጊዜው ከእውነት እየሳተ የሚሄደው፣ ሃይማኖቱንም እየተወ እየለቀቀ የሚሄደው፣ ዘመንና ጊዜያቶች በክህደት አቅጣጫ ሲቆሙ ወዲያው በፍጥነት የሚለወጠው ለምንድን ነው የሚለውን ነገር ስናስተውል እርግማን በአንድ ትውልድ ውስጥ ብቻ የሚቆም ሳይሆን ወደ ሌላም እንዴት እንደሚሸጋገር ከዚህ ከመዝሙረ ዳዊት ቃል በመነሳት የዚህ የዘመናችንን የእርግማን መንፈስ ምን መልክና ገጽታ በትውልድ ውስጥ እንደሚኖረው የምናይበት ክፍል ነው ማለት ነው እና እርግማን ቁጥር 1 ምን እንደሚል በዚሁ በመዝሙረ ዳዊት መዝሙር 108 ላይ ገና ሲጀምር በላዩ ላይ ኃጢአተኛን ሹም ብሎ ነው ዳዊት የሚጮኸው። ይህንን ቃል ሲናገር በዘመኑ የነበረውና ያስቸገረው ታላቁ በመንፈሳዊ ቅባትና መንፈሳዊ ሞገዝ እድል አግኝቶ የተቀባው አህያ ፍለጋ ሄዶ ለንግስና የተመረጠው ሳኦል ዳዊትን እያሳደደ አስቸገረው። ማሳደድ ጀመረ። በቃ ዳዊት ብዙ ጊዜ ተሰደደ። 2-3 ጊዜ ከጦር ስለትና ከተለያየ አይነት ውጊያ አመለጠ። ግን እንዲህ ብሎ ጸለየ። በላዩ ላይ ኃጢአተኛን ሹም አለው። በላዩ ላይ ምን ሹም አለው? በቃ የዳዊት ልዩ ሚሳኤሉ ይሄ ነበረ። ወደ እግዚአብሔር ሲጮህ በላዩ ላይ ኃጢአተኛን ሹም። በቃ እንዲህ ብሎ ጸለየ። ወደ ሰማይ አምላክ ጮኸ። የሳኦል ኃይል፣ የሳኦል ጥበብ፣ የሳኦል ጉልበት፣ የሳኦል ዘዴና ትልቅነት የሆነ ቦታ ላይ እየወደቀ መጣ። ክብሩም መንፈሳዊ ተስፋውም እየሸሸው እየራቀው መጣ። በላዩ ላይ ኃጢአተኛን ሹም አለና ደግሞ በቀኙ በኩል እግዚአብሔር አይሁን አለና ማን ይሆናል? በቀኙ ሰይጣን ይቁም አለና ረገመው። ከዚህ በኋላ ሳኦል ጠላት ተነስቶበት በሚንቀሳቀስበት ጊዜ ድሉ ለሳኦል ሳይሆን ለጠላት እየበረታና እየጨመረ መጣ። በሳኦል በኩል ያሉት ዘሮቹንም እግረ መንገዱን እንግዲህ የሳኦል እርግማን ወደ ዘር እንዴት እንደሚደርስም እግረ መንገዱን የምናይበት ይሆናል። እግዚአብሔር ማስተዋሉን ይስጠን። የተረጋጋና የምናደምጥበት መንፈሳዊ ኃይልና ጥበብ እግዚአብሔር ያድለን። በእውነት ይሄ በቀኙ በኩል ሰይጣን ይቁም ብሎ ከረገመው በኋላ በዘመኑ በተከሰቱት ጠላቶቹ መካከል ሳኦል ጉዞ ሲጀምር በምንም አይነት መንገድ ድል አልቀናውም። አልፎም ተርፎ ልጆቹ በጦር ሜዳው ላይ አለፉ። እርሱ ቀርቶ ነበረ። እርሱም
ጊልቦአ ወደሚባል ተራራ ጉዞ ጀመረ። እዛ ላይም ምንም መመከቻም ጠላት መቋቋሚያም ቦታ አላገኘም። በራሱ ሰይፍ ተወግቶ ሞተ። ጠላት አንገቱን ቆረጠው። በላዩ ላይ ምን ሹም አለ? በላዩ ላይ ኃጢአተኛን ሹም። ወደ ፍጻሜ መጣ አልመጣም? እርግማኑ መጥቷል አልመጣም? ተመርቀን እናውቃለን ነው ብለን ደግሞ ወደ ራሳችን እንምጣ እስቲ። ነው ተረግመን ነው የምንኖረው? አንዳንዴ ስራችን ይረግመናል፣ አንዳንዴ ባህሪያችን ይረግመናል፣ አንዳንዴ ጊዜና ዘመንም ይረግመናል፣ አንዳንድ ጊዜ ኑሯችንም ይረግመናል። አልፎ ተርፎ ደግሞ ጓደኞቻችንም ጎረቤቶቻችንም ይረግሙናል። እርግማን በሁለት መንገድ ይታያል። አንደኛው ከክፋት ጋር ሆነው ከክፉ መንፈስ ጋር ሆነው የሚራገሙ፣ ሁለተኛው ከእግዚአብሔር መንፈስ ጋር ሆነው ክፋታችን ተንኮላችን በስቶ አቦ እነዚህስ እግዚአብሔር የላቸው በጣም ክፎች ናቸው ይባላል። በሁለት መንገድ እርግማን ወደ ቦታ ወደ ኑሮ ወደ ህይወት ወደ ጊዜ ወደ ዘመንህ ይመጣል። አሁን ሳኦል ሞተ። በቀኙ የቆመው ሰይጣን አሸነፈው። የእርግማን ምልክት አንደኛው ክፍል አለመደመጥ፣ አለመሰማት። ታወራለህ፣ ትናገራለህ፣ ግን ማንም አያደምጥም። ትላለህ፣ ምን ትላለህ፣ ማንም አያደምጥም። እንደዚህ የሚል ቃል ይነበባል። በተሟገቱ ጊዜ ተረትቶ ይውጣ ይላል። በተሟገተ ጊዜ ተረትቶ ምን ይበላል? ይውጣ። ማንም አይስማው ማለት ነው። ማንም አይስማው። በቃ በተሟገተ ጊዜ ተረትቶ ይውጣ። መናገር አይችልም፣ ዝም ይላል። አይነ ጥላ አንደበቱን ይይዘዋል። ቢናገር እንኳ ለሌላው የሚሰማ ነገርን አይናገርም። ይሄ የምን ምልክት ነው? የእርግማን መንፈስ የመኖር ምልክት ነው። በተሟገሰ ጊዜ ተረትቶ ይውጣ። በቃ ምንም ትናገራለህ፣ ግን ለሌላው ያንተ ነገር አይገባውም። ዛሬ በአብዛኛው ሰዎች ይነጋገራሉ፣ ግን በምንም መንገድ አይደማመጡም። አንዱ የአንዱን ችግር አያደምጠውም፣ አንዱ የአንዱን ሁኔታ አይሰማውም። ሁሉም የየራሱን ነገር ይናገራል፣ ግን ለሁሉም መልስ የለውም። ሁሉም ያወራል፣ ሁሉም ይጮሃል፣ ግን የሚያደምጥ የለም። እርግማን ሲሰድ ሰዎች ጆሮዎቻቸው ምሳሌ ይሆናሉ እንጂ እውነተኛውን ነገር አግኝተው ሊቀበሉ የሚችሉበትን የማድመጥ ጆሮ ዋናው ይጠፋል። ይሄኛው አካላዊው ነገር ነው የሚቀመጠው። ስለዚህ ትልቁና በጣም አደገኛው በእርግማን ታሪክ ውስጥ አለመደመጥ ነው። ዛሬ መደመጥ የለም። ተማሪው አስተማሪውን አያደምጠውም፣ አስተማሪው ተማሪውን አያደምጠውም። ቤተሰብን አያደምጥም። እንደገና ሌላውም በየማዕረጉና በየደረጃው ያለው ነገር መደማመጥ የሚለው ኃይል ከውስጣቸው ይወሰዳል። አንዱን አንዱ አድምጦ አንዱ ለአንዱ በረከት የሚሆንበትን እድል ከማጫው ክፍል ውስጥ አንደኛው ክፉ መንፈስ ጆሮአችንን መዝጋት ነው። ለሱ የሆነውን ነገር ብቻ ይከፍትልናል። ለጠማማ ነገር ይከፍትልናል፣ ለበጎ ነገር አይከፍትልንም። መልካም ድምጾች ለማስተላለፍ አንታደልም። ሰሚውም አሰሚውም ክፉ ነገር ላይ ብቻ ትኩረት እንዲሰጥ ያደርጋል። ይሄ ከእርግማን ኃይል ውስጥ የመጀመሪያው ትልቁ የውድቀት ምልክት የመተላለፊያው መንገድ አንደኛው ነው ማለት ነው። ሁለተኛ እርግማን እግዚአብሔር የማይሰማው ትውልድ ይሆናል። ማይሰማው አንዱ ለአንዱ ካላደመጠ እግዚአብሔር የማይሰማው
ሰው የሚተያየው ሰውን ሰው ካላደመጠው እግዚአብሔር ዝም ይላል። እዚህ ላይ እንዲህ ብሎ ይናገራል። ጸሎቱም ኃጢአት ትሁንበት። ይኸውላችሁ ጸሎቱ ምን ትሁንበት አለ? ኃጢአት ትሁንበት። እግዚአብሔር ምሕረቱን ያብዛልን። እንጸልያለን የሚታየው ውድቀት ነው። እንጮሃለን የሚታየው ልክፍት ነው። እንጸልያለን ሁሉ ጊዜ እንጮሃለን እናስቀድሳለን፣ ግን ይኸው ሰይጣን ነው የበዛው፣ ክፉ መንፈስ ነው የበዛው። ለምን ሲባል እርግማን ነው። እርግማን አለብን። በቃ የተደበቀ እርግማን አለብን። የሟርት እርግማን አለብን። የስልብና እርግማን፣ የክፋት እርግማን፣ የተንኮል እርግማን አለብን። የክህደት እርግማን አለብን። ዝም ብሎ መክዳት፣ ዝም ብሎ ይሄ አለብን። ስለዚህ ጸሎቱ ኃጢአት ትሁንበት። ጸሎቱ ኃጢአትን ታብዛ፣ ጭራሽ በደልን ታብዛ፣ አመፃን ታብዛ። እርግማን ሲበዛ ልክ እንደዚህ ነው። ጸሎቱ ኃጢአት ትሁንበት። በቃ ይጸልያል፣ ግን ጸሎቱ ኃጢአትን የሚያርቅ አይደለም፣ ጭራሽ የሚጨምር ነው። በምን ጊዜ ማለት ነው? በእርግማን ዘመን፣ በእርግማን ሰዓት፣ በእርግማን ትውልድ፣ በእርግማን ባህሪ፣ በእርግማን ኑሮ ልክ ይሄ ጸሎቱ ኃጢአት ትሁንበት። አሁን እኮ ዱዓ ምናምን እንላለን። አሁን እኮ ብዙ ክርስቲያን ጫት ላይ ይጸልያል። በደንብ ጎዝጉዞ ምን ብሎ ይሄ አዲሱ ትውልድ ተምሯል የተባለው ትውልድ፣ ያውቃል የተባለው ትውልድ ቄጠማ አድርጎ ቡና ደክሮ ጫት ላይ ከላይ ፎቁን ከታይ ሱቁን ጀባብ ይያለው እያለ ይቅማል። በቃ ጸሎቱ ምን ትሆንበት አለ? ኃጢአት ትሆንበት። በቃ ያመጻ ኃጢአት፣ ያመጻ ጸሎት፣ የክህደት ጸሎት፣ የሱስ ጸሎት፣ የአመል ጸሎት፣ የመጠጥ ጸሎት። በሁለቱም መንገድ እንግዲህ አለመደመጥ አለ። በሰውም ዘንድ አለመደመጥ አለ፣ በእግዚአብሔርም ዘንድ አለመደመጥ አለ። እነዚህ አጠቃላይ ከእርግማን ምልክቶች ውስጥ አደገኞቹ ናቸው። ሶስተኛ የእርግማን ምልክት እድሜና ዘመኑ የሚጨነግፍበት ትውልድ። ምንና ምኑ? እድሜና ዘመኑ የሚጨነግፍበት ትውልድ። ዘመን አለው፣ ጊዜ አለው፣ አዲስ ዓመት ብሎ ይቀበላል፣ እንቀበላለን። ግን ቶሎ ጨንግፈው ያልፋሉ። ምንም ሳንሰራ፣ ምንም ሳንቋጭ፣ ምንም ነገር ሳናደርግ ዘመናቶች ይጨነግፋሉ፣ ጊዜያቶች ይጨነግፋሉ። ስራ አቅደህ ዓመቱን በዚህ ሁኔታ ውስጥ አሳልፋለሁ ብለህ ፕሮግራም ይዘህ ዘመኑ በራሱ ይጨነግፋል። እድሜያችንም እዚህ ከቃሉ እንዲህ ይላል፣ ዘመኖቹም ጥቂት ይሁኑ ሹመቱንም ሌላ ይውሰደው ይላል። እዛው ላይ ያለ እርግማን ተመልከት። ዘመኖቹም ምን ይሁኑ አለ? ጥቂት ይሁኑ ሹመቱንም ሌላ ይውሰደው። አቤት ዘመን ጥቂት፣ አመታቶች ጥቂት፣ ከእድሜና ከእውቀትም ጥቂት፣ ከሰውነትም እንደዚሁ ጥቂት፣ ከአጠቃላይ ባህሪያችንም ሁሉ ቅነሳ ይበዛበት። ሁሉ ነገር መቀነስ፣ ሁሉ ነገር ሰርተህ መቀነስ፣ አግኝተህ መቀነስ፣ አትርፈህ መቀነስ፣ ሁሉ ጥቂት ይሁን፣ ዘመኑም ጥቂት ይሁን፣ ሹመቱንም ሌላ ይውሰድበት። አንዱ ያንዱን ሹመት ይሽረዋል፣ አንዱ ያንዱን ጊዜ ያፈርሰዋል፣ አንዱ ያንዱን ዘመን ታሪክ ይደመስሰዋል፣ አንዱ ያንዱን ዓመት ያንዱን ወቅት ያረክሰዋል። ዘመኑም ጥቂት ይሁን ሹመቱንም ሌላ ይውሰድበት። ሹመቱ የክብር ሳይሆን የጥቃት ይሆናል። ሹመቱ የተንኮልና የግፍ ይሆናል። የእርግማን ነዋ፣ በእርግማን ጊዜ ነው። እንዲህ አይነት ነው። ይሄ ነው እንግዲህ በመዝሙረኛው ላይ ያስቀመጠው እርግማን ምን ያህል ጉዳት እንዳለው ለማስገንዘብ የምንችልበትን ሁኔታ እንድናውቅ ነው። የዚህ የዘመናችን የመናፍስት ስደትና መከራ ከባህሪያችን ጋር ያለው ትግል ከምን የመነጨ ነው? ለምንድን ነው የተጎዳ ነው? እንደዚህ የደቀቅ ነው? መስማማት ያቃተን፣
ማሰብ ያቃተን አንዱ ለአንዱ በጎ መሆን ያቃተው ለምንድነው ሲባል ይኸውልህ እንዲህ ከኋላ በኩል እኛ ማናቃቸው ኮተቶች የጣዖት እርግማን አለብን የክህደቱ አለ ከእግዚአብሔር አምልኮት መንፈሳዊ ተስፋ ወተን የሟርቱ አለ የመተቱና የዜዳፍንቱ መንፈስ አለ የቡዳው መንፈስ አዙሪት አለ የምቀኛውና የሸረኛው አይን አለ እነዚህ ሁሉ ተደማምረው አሁን የኛን ማንነትና መንፈሳዊ በረከት ሲዋጉን ቆይተው ደንዝዘን ቁጭ ብለን ነው አሁን ያለነው በመናፍስት ድንዛዜ ውስጥ ነው እየተመላለስን ያለነው ያንን ድንዛዜያችንን ለምደነው ደግሞ ልክ ከሃይማኖት እኩል ይዘነዋል መደንዘዛችንን አላወቅነውም አልተረዳነውም እና ራሱ ድንዛዜ ለትውልድ ስናስተላልፍ እንኳን አልገባንም በእለት እንጀራ ውስጥ ያለውን ጠቅላላ ውድቀት በዛ ሸፍነነው ቀን ከሌሊት እንቅልፋችንንና መነሳታችንን እንጠብቃለን ግን ተክለቁመናችን በድንዛዜ ውስጥ ያለፈን ያለው ስለዚህ ዘመኖቹም ጥቂት ይሆኑ ሹድመቱም ሌላ ይውሰደው እርግማን 4 እርግማን የሚሸጋገርበት ትውልድ ሆነን መገኘት ነው ደግሞ ሌላው ትልቁ ችግር እንዲህ ይላል ልጆቹ ደሃ አደግ ይሁኑ ሚስቱም መበለት ትሁን ወደ በልጽግና የማይሄዱ በመንፈሳዊ ተስፋ ውስጥ ያለ ቡራኬ የማይቀበሉ በተስፋ ቃል ኪዳን ውስጥ ለመኖር እድልን ያጡ ከድህነትና ከመከራ ጋር ሁሉ ጊዜ እየተሳቀቁ የሚኖሩ አሊያም ተስፋ ቆርጠው በአመልና በሱስ የሚሞቱ ልጆቹም ደሃ አደግ ይሁኑ አየርግማን ወደ ትውልድ ሲሸጋገር ያ እርግማን ተሸጋግሮ እኮ ነው ጫት ላይ ቁጫል ነው እንዱ ዝም ብሎ መጣ መሰለህ እንዴ በሱስ ናውዘህ ያልሰራኸውን በአመልና በሱስ ውስጥ ዝም ብለህ ሀብታም መስለህ ምሁር አዋቂ መስለህ ግን በሱስ ውስጥ ነው በአመል ውስጥ ነው ምንም የለም ግን ለሌላው የሚሆን የሚታይ በረከት የለም ያ አሁን ያለው ትርፋችን በሱሰኝነት ውስጥ መርካት ብቻ ነው ሱሱ ከጠፋ ደግሞ ሌብነቱም አለ ስርቆቱም አለ ንጥቂያውም አለ ዝርፊያውም ግድያውም አለ እና ሱሰኛ ትውልድ ከእርግማን ክፍል ውስጥ አንደኛው ነው ምን የሚል ቃል አለ ልጆቹ ደሃ አደግ ይሁኑ ደግሞ ቢያገባም ሚስቱ መበለት ትሁን ወዲያው መፋታት ተጋብቶ ወዲያው መበታተን በዓለማችን ውስጥ ብዙ ክፍል ላይ ብዙ ቤተሰብ ውስጥ ያለው ፍቺ ተጠናክሮ የምናየው ከእርግማን ክፍል ጋር የተያያዘ ነው በቃ ልጆችም ቤተሰብም በትንትኑና ምንቅርቅሩ ወጥቶ በመንፈሳዊ ሞራልና በአምልኮት ውስጥ የማደግና የመወለድ ህጎች ተቋርጠው ዲያብሎስ እንደልቡ የራሱን የጥፋት ኃይል ለመስራት እድልና አጋጣሚ ያገኘው አንደኛውና ትልቁ በህይወት ውስጥ ባለና በእርግማን ውስጥ በተላለፈ ድህነት ውስጥ ነው አሁን በዓለም ያሉ መሪዎች እኛ ሀገርን ጨምሮ ስለ ድህነት የሚነገረው ነገር በአብዛኛው ክፍል ትልቁ ውድቀታችን ወይም ትልቁ ውጊያችን ከድህነት ጋር ነው የሚል ፍልሚያ ነገስታት መኳንንቱ መሳፍንቱ እንደተያያዙት እንሰማለን እርግማን ካለ ታዲያ እንዴት ይሆናል ለእርግማን መንፈስ ትውልዱን ከያዘው ምን ይሆን የሚሰራው እንዳይሰራ ከሆነ የሚጽፈው እንዳይጽፍ ከሆነ የሚያስበው እንዳያስብ ካደረገ ነው እግሩን ያዘው ቤቱን ያዘው ኑሮውን ያዘው እድሉን ያዘው አእምሮውን ያዘው ካል እንዲህ ያን በመንፈስ የምናስረው ከሆነ ልጆቹ ደሃ አደግ ይሁኑ ሚስቶቻቸውም መበለት ይሁኑ እርግማን ነው አይደለም በእኛ ደርሷል አልደረሰም ታዲያ ይሄ መቀደስ ነው እርግማን ሆኖብን ነው እንጂ በመንፈስ ታስረን መሰቃየት እርግማን ሆኖብን ነው እንጂ ከኋላ ሲሽከረከር የመጣ በደልን ለማስቀረት እግዚኦ መሐረነ ክርስቶስ የሚሉ አባቶችን ከማጣት ጋራም ጭምር ነው በደል
የዘመናችን ኑሮ እስኪሆን ድረስ የዘመናችን የጊዜያችን ሀብት እስኪሆን ድረስ የምንፈተነው። ስለዚህ ልጆቹ ድሃ አደግ ይሁኑ፣ ሚስቱም መበለት ትሁን። ተምሮ ምንም የማይሰራ ተምሮ ምንም የማያስብ ተመርቆ ምንም የማያደርግ ታዲያ ምንድነው? ልጆቹ ድሃ አደግ ይሁኑ፣ ሚስቱም መበለት ትሁን፣ ብቸኛ ትሁን። ብቸኛ ተጋብተው ብቸኛ የሆኑ አሉ እኮ፣ ባለመደማመጥ ባለመስማማት ተወልደው ልጅ አልባ የሆኑ አሉ እኮ። አሁን ልጆች ወልደዋል ግን ልጅ አልባ የሆኑ እናቶች አሉ። ልጅ አልባ እያለ የሌላቸው እያዩአቸው ምንም ወገናዊነት የማይሰማቸው ድሃ አደግ ይሁኑ። ለምን? ተምሮ ምን ብሎ አመለኛ ነዋ። ሱሱን ይጦራል። አየ ድሃ አደግ ማለት እኮ እንደዛ ነው። ሱሱን ይጦራል። የሲጋራ ሱስ አለበት። እናቱ ግን እዚህ ሽሮና በርበሬ የምትገዛበት የለም። የጫት ሱስ አለበት። ቤተሰቡን የሚያግዝበት አቅምና ጉልበት የለውም። ልጆቹም ምን ይሁኑ ታዲያ? ድሃ አደግ ይሁኑ። እርግማን 4 ሁሉ ጊዜ የሚሰደድ ትውልድ። በዚሁ ምዕራፍ ላይ ልጆቹም ተናውጠው ይቅበዝበዙ ይለምኑም ከስፍራቸውም ይባረሩ ይላል። በዚሁ መጽሐፍ ላይ ስትጸልዩት የምታገኙት ነው። ልጆቹም ተናውጠው ይቅበዝበዙ ይለምኑም ከስፍራቸውም ይባረሩ። ቦታ የላቸውም፣ ማረፊያ የላቸውም፣ መኖሪያ የላቸውም። መቅበዝበዝ ነው፣ መሮጥ ነው። ከትምህርት አንደኛው እምቢ ሲል አንደኛው እምቢ ሲል አንደኛው የሙከራ እድሜ። እስቲ እኛ ታዲያ በዛ አይነት መንገድ ውስጥ አልፈናል አላለፍንም ብለን ስናይ በመዝሙር 188 ላይ ካለው ቃል ጋራ ሁላችንም ተያይዘናል። ሁላችንም የህሊና ረፍት የለንም። መቅበዝበዝ ነው። ከሀገር ውጪ ወጥተው መቅበዝበዝ ነው። ከሀገር ሀገር መዞር መቅበዝበዝ ነው። ልጆቹም ተናውጠው ይቅበዝበዙ ይለምኑም ከስፍራቸውም ይባረሩ። ከተወለዱበት ካደጉበት ከኖሩበት ቦታና ስፍራ ላይ አይቀመጡ። እንደዚህ ነው። ይሄ የእርግማን ክፍል ውስጥ ካለ የመናፍስት መጀመሪያ ሲናገር ምን አለ? ሹመቱን ሌላ ይውሰደው፣ ሰይጣን በቀኙ ይቆም ብሏል። በዛ መሰረት ነው ሳኦል ሄዶ በጊልቦአ ተራራ ላይ ሰይጣን በቀኙ ቆመ። የሚገድለው የገዛ ሰራዊቱን ጠየቀው፣ እባክህ ነፍሴን አጥፋ፣ አሁን ጠላት ከፊቴ መጥቷል፣ ወዴትም መሄድ አልችልም አለ። እግዚአብሔር ደግሞ ከእግዚአብሔር ርቆ ስለነበረ አምላኩን ትቶ ስለነበረ ወደ ባዶ ተራራ ወሰደው። ጊልቦአ ማለት የተጋለጠ ተራራ ነው፣ ባዶ ተራራ ነው፣ መጠጊያ መሸሸጊያ መከለያ የሌለው ነው። እዛ ሄደ፣ ምንም ወደ ሌለበት እዛ ላይ ያገኙት፣ አንገቱን ቆረጡት። ልጆቹም እንደዚሁ አለቁ፣ እረፍት አላገኙ። አንድ ምስኪን አንድ ልጅ እንኳን ቢቀር መንፊቦስቴ የተባለና ተሰብሮ እግሩ ስጠባቂ ሆኖ አንድ የሆነ መንደር ውስጥ ይኖር ነበር። አንድ ከሳኦል ነገድ አንድ ሰው ብቻ ቢተርፍ እሱም ሰባራ ሆነ። እርግማን ሰበረው። አሳደጌዋ ተሸክማው ስትሸሽ ከትከሻዋ ላይ ወድቆ እግሩ ተሰበረ። ከዛ በኋላ ምን አለችው? መንፊቦስቴ አለችው። ወድቆ የተሰበረ ልጅ ማለት ነው። ጊዜ ዘመን የሰበረው ልጅ አንድ እሱ ቢተርፍ እሱም ሰባራ ሆነ። እርግማን ይከተላል ላይ እግዚአብሔር ይስጥልን የሚባል ትውልድ ትልቅ ዋጋ አለው። እግዚአብሔር ይለት የሚባለው ትውልድ ደግሞ እንግዲያው በየትኛው ወቅትና ሰዓት ነው ተመርቀን ያደግነው ብለን ዞር ብለን ስናይ አንድም ጊዜ የምስጋናና የበረከት ስራ ሰርተን የተመረቅንበት መራቂውስ ማን ነው? ማን ነው? የእግዚአብሔር ኃይል በምርቃን ውስጥ ያልፋል ብሎ የሚያምንስ ማን አለንና ነው? ቀድሞውንስ ገና ስንጀምረውስ
ተመራቂውም ደግሞ በእግዚአብሔር በኩል ዋጋ አለኝ ብሎ ለመቀበል ራሱን የሚያዘጋጀውስ ማን ነውና ነው? ባይሆን መራገሙ ይቀናዳል እንጂ። ለምን ይውደም ነው። ብዙ ዘመን ኃያላኖቻችን ይውደም እያሉ ኖሩ። አሁን ውድም አልንላቸው። በቃ መከር እርግማን ነው። እርግማን እኮ ነው። ይውደም እስካልን ጊዜ ድረስ ይባረክ የሚል ቃል አላወጣንም። ስለዚህ የሚባረክ ነገር አናይም። የሚወድም ብቻ ነው የምናየው። ሌላው ስድስተኛው ሁሌ ባለ ዕዳ የሚሆን ትውልድ። ዕዳ ብቻ፣ ሁሌ ዕዳ ብቻ። የዕዳ ትውልድ እንዲህ ይላል፣ ባለ ዕዳም ያለውን ሁሉ ይበርብረው፣ እንግዶችም ድካሙን ሁሉ ይበዝብዙት። ከድሃው እስከ ከበርቴው ሁል ጊዜ ዕዳ፣ ከባንክ ተበዳሪው እስከ አበዳሪው ሁል ጊዜ ዕዳ። ደግሞ በመጨረሻ እንግዶች መጥተው ይበርብሩት። ይኸው ሰይጣን እየመጣ ይሰልብሃል፣ ሌሊት እየመጣ ይወስድብሃል፣ ቀስ እያለ ያሟጥጥብሃል፣ ልቦናህን እያሳተ ገንዘብን ይወስድብሃል፣ ያጠፋብሃል፣ አእምሮህን ድንዝዝ እያደረገ ሁሉን ነገር ያበላሽብሃል። እንግዶችም ድካሙን ሁሉ ይበዝብዙት። አየህ ምን ዋጋ አለው ታዲያ? ዕዳ ብቻ፣ ጭንቀት፣ ያልተፈታ ችግር፣ መፍትሄ ያጣ አኳኋን፣ ለመደመጥም ለመናገርም ለመስማማትም የምትናገረው ነገር ሁሉ የጠፋበት። ምን ብዬ ብናገር አሳምናለሁ? ጭንቀት። ሚስት ምን ብዬ ችግሬን ልግለጽ ከለባሏ ችግር ራሱ። ባል ለሚስቴ ምን ብዬ ላውራ? ችግር። ምንም ቋንቋ አይመጣም። አንድ ነገር ብትተነፍስ ጀመረህ እንግዲህ ትባላለህ፣ ጀመረች ይባላል። መደማመጡ ስለሌለ ዋናው መሰረታዊው ቃል ስለጠፋ እርግማን በውስጥ ስለገባ ያንዱ ቃል ላንዱ መራራው ነው፣ ያንዱ ቃል ላንዱ ሁከቱ ነው፣ ያንዱ ቃል ላንዱ ጭንቀት ነው። ስለዚህ ጠላት በሰፊው ሁኔታ ባንተ ህይወት ውስጥ ኪሳራን ለማባባስ ሰፊ እድል አገኘ። በጣም ሰፊ፣ በጣም እንደው ጠባብ ቀዳዳም አይደለም፣ በጣም ሰፊ ነው። ለምን? ስንማር የኖርነው ዓለማዊ ነገር ብቻ ነው። መንፈሳዊ ነገር በሚያቃውሱ አስተማሪዎቻችን አማካኝነት የዘላለሙንና የደህንነቱን መንገድ እንድንረሳ ተደርገን ነው ስንወለድም ስናድግም ስንማርም የኖርነው። ያን የረሳነው ጉዳይ ደግሞ ይሄው በረከትን አላመጣም። ትምህርታችንም ዕውቀታችንም እውነተኛውን ድል አላጎናጸፈንም። ስጋዊያን ያስተማሩን ስጋዊ ሆኖ ቀረ። መንፈሳዊው ነገር ላይ የምንሰጠውን ትኩረት አጨንግፈውብን ባለ ዕዳ ያለውን ሁሉ ይበርብረው፣ እንግዶችም ድካምን ሁሉ ይበዝብዙት። ይኸው በቃ ሰይጣን በዘበዘን እኮ። አብሮህ ይበላል፣ አብሮህ ይጠጣል፣ ግን አንተ አትበላም፣ አንተ አትጠጣም። አብሮህ ስለጠጣ ጭንቀት ለቆብህ ነው የምትጠጣው። አብሮህ ሲበላ ተስማምቶ አይደለም የሚበላው፣ ተቸግረህ ነው የምትበላው። ከዛም በላይ ደግሞ ደመነፍሳዊ ያበላል ነው የምትበላው። የስብዕና አበላል አይደለም፣ መርካት ያለበት አይደለም፣ ወይም ሰላም ያለበት አይደለም፣ ወይም ከውስጥ ጥሩ ህሊና ባለው ሁኔታ ውስጥ የምትመገበው አይደለም። ያንን ደግሞ እንደምንም በልተው እንኳን ቢሆን መልካም አያሰራህም። ጉልበትህን፣ ሐሳብህን፣ ቋንቋህን ሊለውጥ የሚችል ኃይል ከውስጥ በኩል ከእንጀራህ ጋር አብሮ አለ፣ ከምግብህ ጋር አለ። ስለዚህ እግዚአብሔርን ሳትፈራ የምትናገራቸው ነገሮች ሌላ ተጨማሪ ውድቀቶችን የሚያመጡ ናቸው። እሺ፣ እርግማን 7 የሚያግዘና የሚራራ ያጣ ትውልድ መሆን። እንዲህ ይላል እዛው ላይ የሚያግዘውን አያግኝ፣ ለድሃ አደግ ልጆቹም የሚራራ አይኑር ይላል። አየህ እርግማን የሚያግዝ ምን አይበላል? አይገኝ። ለድሃ አደግ ልጆቹም የሚራራ አይኑር፣ ቶሎ ይሙት፣ ቢኖር እንኳን ይሙት። ታዲያ እንዴት ነው ነገሩ? እኛ እንዴት ነው? ይሄ ነገር አልደረሰብንም?
የሚያግዝ ማን አለ እስቲ? እንደውም ጭራሽ እንድንወድቅ የሚታገል ነው እንጂ ጭራሽ እንድንከስር የሚታገል እንጂ እንድናተርፍ የሚታገል የለም እኮ። አየ የሚያግዝና የሚራራ ያጣ ትውልድ። ይሄ አደገኛው ከህይወታችን ከዘመናችን ላይ ያለ በየጊዜውና በየሰዓቱ ባኗኗራችን ውስጥ እየተገለጠ ያለ እርግማን ነው። የሚያግዝ አይገኝ፣ ለድሃ አደግ ልጆቹም የሚራራ አይኑር። በቃ እንጀራ ፍለጋ ሄደው በሚራሩ ሰዎች ነው የወደቁት የሀገራችን ልጆች ነው ወይ? አንገትን ይዘው እንደ ዶሮ ወደሚያርዱት አይደል እንዴት ሄደው? አንገትን ይዘው ምንድነው ቃሉ የሚለው? የሚራራ አይኑር እኮ ነው። በቃ በየክፍለ ዓለሙ የሚታየው ስደት። እኛ መከራ ስናይ ይስቁ የነበሩ ሶሪያውያን እኛ በጦርነት ውስጥ በነበርን ጊዜ እሳት የሚያቀጣጥሉ ተራቸው ይኸው ተቀጣጥሎ እኛ እንጨት ስናነድ እነሱ የሚስቁ፣ ዛሬ እነሱ ገለባ ያነዳሉ። ይውል ገለባ ያነዳሉ። እኛ በእንጨት ስንጋገር እነሱ እነዚህ ያላደጉ እያሉ የሚያሾፉ፣ እነሱ መጋገሪያ ያተው ብረድስ እየለመኑ ነው። ብረድስ እየታደላቸው ነው። ይውል በማደግና በመሰልጠን በታሪክ ጉዞ ውስጥ የቀደመች ተባለች ሀገር ዛሬ ጃርት መፈንጫ የሚመስል መንደር ነው ያለች። የቀበሮች ምሽግ ትመስላለች። አሁን እነዛ ድሃ አደጎች እንኳን የሚያግዛቸው አይገኝ፣ የሚራራላቸው አይኑር። በእርግማን ውስጥ ማለፍ ማለት እንግዲህ ልክ እንደዚህ ነው። ሰው አለ ግን አይራራልህም። ሰው አለ ግን አያግዝህም። ምናታገዝ ቢሆን ኖሮ ይሄ ሁሉ ስቃይ አይኖርብንም ነበር። ስለዚህ የሚያግዘውን አያገኝ፣ ለድሃ አደግ ልጆቹም የሚራራ አይኑር። ይሄው ህፃናት ይመተትባቸዋል በየትምህርት ቤቱ። ትንንሽ ህፃናት ገና ህፃናቶች እኮ ናቸው። ምንድነው መተት ነኝ? ለምን ጎበዝ ነች? እኔ ሰነፍ ነኝ። ለምን ጎበዘች? በቃ እሷ አስተማሪ ወዳታል፣ እሷ ተደማጭ ናት፣ እሷ ተፈቃሪ ናት። ለምን አባቷ ለምን በለጠችኝ? ህፃናቶች ከናቶቻቸው ጋራ በቅናት መንፈስ ተይዘው ወደ ጥንቆላ ቤት ሄደው መተት ገዝተው የሚመጣበት ዘመን፣ መተት ለመግዛት የሚሮጥበት ጊዜ። እርግማን አለ ማለት ነው። የሚያግዘውን የማያገኝ፣ ለድሃ አደግ ልጆቹም የሚራራ አይኑር። ይሄ ቃል እኮ እዛው ላይ ነው። 108 ቁጥር 6 ጀምሮ ታገኙታላችሁ። በቅንፍ 109 እዛ ላይ ታገኙታላችሁ። እርግማን 9 ኃጢአትን የሚያወርስ ትውልድ። ምን የሚያወርስ? ኃጢአትን ማውረስ ነው። ደግሞ ትልቁ በዘመናችን ትልቁ ችግር ኃጢአትን እያወረስን መኖራችን ነው። እናቶቻችን አባቶቻችን በንስሐ መንፈሳዊ በረከት ውስጥ የማለፉን እድል ይተውትና ዝም ብለው ይሞታሉ። ወይም ዝም ብለው የሞቱ ቤተሰቦች አሉን። በጨሌው በምኑ በዛሩ በውቃቢው በልክፍቱ በቡዳው መንፈስ ተይዘው ዝም ብለው አልቀዋል። እንደዚህ ያለቁት ልጆቻቸው ደግሞ እዚህ በቁመና ያልቃሉ፣ እየኖሩ ያልቃሉ፣ እየሰሩ ያልቃሉ። እንዲህ ይላል፣ የአባቶቹ ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቱም ኃጢአት አትደምሰስ። ኃጢአትን የሚያኖር ትውልድ። የአባቶቹ ኃጢአት ትኑር፣ በቃ በእግዚአብሔር ፊት ሁሉ ጊዜ ትኑር። የአባቶቹ ኃጢአት እኮ ነው። የእናቱም ኃጢአት አትደምሰስ። እርግማን ነው ምርቃት ነው? ተመልከቱ። ከአባቶች ከጀመረ አስቡት። እርግማን ከዛ ከጀመረ ልጆች ምን ሊሆኑ እንደሚችሉ፣ በምን አይነት ወጥመድ ውስጥ ልንገባ እንደምንችል መገንዘብ አሁን ብዙም አያስቸግረንም። እርግማን 10 የመጨረሻው እርግማንን ሙሉ በሙሉ የሚያፈቅር ትውልድ። ወዲያው ደግሞ ሙሉ በሙሉ መውደድ ማለት ነው። በቃ መቀበል፣ አምነህ መቀበል። ጸልይ ሲባል አትጸልይ። ቤተክርስቲያን ጉባኤ
ሂድ የሚል አባት የለም። አጥና አጥና ነው የሚለው። አጥና እየተባለ የቆየው ትውልድ ይሄው ያጠነጥነናል። ማጠንጠን ነው የጀመረው። ያጠና የነበረው አሁን ህይወትን ማጠንጠን ነው። የሌላው ውድቀት ማጠንጠን ነው የጀመረው። አጥና ጾም ይባል የነበረው አረ ተማሪ ነህ ብላ፣ ትምህርት ቤት ነው የምትሄደው አትጾም ብላ ይል የነበረው አባት ዛሬ ጭንቅላቱን ይዞ ይላል። ማን ያንሳው? ማን ይደግፈው? ማን ከዘራ ይስጠው? ማን በርታ ይበለው? ስለዚህ የመጨረሻው እርግማንን የሚያፈቅር ትውልድ መርገምን ወደደ፣ ወደ እርሱ መጣች፣ በረከትንም አልመረጠም፣ ከእርሱ ራቀች፣ መርገምን እንደ ልብስ ለበሳት ይላል። እግዚአብሔር ማስተዋሉን ይስጠን። መርገምን እንደምን ለበሳት አለ? እንደ ልብስ ለበሳት። እንደ ሀገር እግዚአብሔር የለም ብለን አልነበር እንዴ? ይሄ ሁሉም አልና ይሄው ከስነ ምግባር፣ ከመንፈሳዊ በረከት፣ ከቅድስና ተስፋ፣ ከሰማያዊ ራእይ፣ ከመለኮታዊ ብርሃን ድራሽ አባታችን የጠፋው የለም አልን። በቃ መስማማት የለ፣ መወያየት የለ፣ መግባባት የለ፣ መነጋገር የለ፣ መደማመጥ የለ። ሁለንተናዊ የውስጥ ክስረት፣ ከዛ የውጭው እርግማንን ለበሳት። በቃ እንደዚህ ነው። እርግማንን ወደደ፣ ወደ እርሱ መጣች፣ በረከትን ጠላ፣ ከእርሱም ራቀች። ስለዚህ ወገኖች አሁን የምናየው ጉዳትና ችግር መሰረታዊነቱ እንዲህ ሲዟዟር የመጣ የኋላ በኩል በደልና ሸክም እንዳለብን ልንገነዘብ ይገባል። የአንድ ዘመን ትውልዶች ሳይሆን የብዙ ዘመን ችግሮች መኖሪያ ዜጎች ነው። የብዙ ዘመን የኋልዮሽ ዝም ብለው ከብዙ ከተደበቀ ግፍ ጋራ የሞቱና የተቀበሩ ቤተሰቦቻችን ያወረሱን ብዙ ጣጣዎች አሉብን። እኛም ደግሞ በዘመናችን የራሳችን የሆነውን ሲጨመር 2 እና 3 ጊዜ ሲንከባለል የመጣ በደል መኖሪያዎች ሆነ። ስለዚህ ነው ናላችን የሚዞረው። በቃ ስለዚህ ነው አእምሯችን ግራ የሚጋባው። ስለዚህ ነው ማስተዋላችን ከባህሪያችን ጋራ መስማማት ያቃተው። ስለዚህ ከራሳችን ጋራ ጠበኞች ነን። ከውስጥ የተጣላነን፣ ከውጭም በአካላችን እንጣላለን። ከዛ ሶስተኛ ደግሞ ከጎረቤቱም እንጣላለን። መርገምን ወደደ፣ እርግማንም ወደ እርሱ መጣች፣ በረከትን ጠላ፣ በረከትም ከእርሱ ራቀች የተባለውን ሁኔታ በእኛ ስናየው በትክክል ግቡን መጥቶ እናየዋለን። ማተባችንን በጥሰናል። አመለኞችና ሱሰኞች ሆነናል። በየዘመኑ ዘመናዊ ነን፣ በየጊዜው ጊዜያዊ ነን፣ በየሰዓቱ የሰዓት ሰዎች ነን። ያንዳንድ ጊዜ ሰዎች እየሆንን የመጣ ነው። ስለዚህ ሰይጣን እንደ ልብ ልንቋቋመው ያልቻልነው አደጋ ሆኖ ህይወታችንን እየተፈታተነን ያለው። ስለዚህ ንስሐ ገብተን በክርስቶስ ሥጋና ደም ታትመን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። ከሚወራረሱ የእርግማን ጥፋቶች እግዚአብሔር አምላክ ያድነን። አሜን።